ይህ ምስሉ ላይ የምታዩት እውነተኛ ሕፃን ይመስላል። በትክክል ብትመለከቱ እንኳን ቆዳው፣ አይኖቹ እና ሁሉ ነገሩ ልባል እስከምችል ድረስ እውነተኛ ሕፃን ይመስላል። ነገር ግን ይህ እውነተኛ ሕፃን አይደለም። የምታዩት ነገር ሪቦርን ዶል ተብሎ ይጠራል። አንዳንዶቹ እንደዚህ በጣም እውነተኛ ይመስላሉ። ልብ ብሎ ላላየ ሰው በአንድ አይቶ ይህ ሕፃን ልጅ አይደለም ማለት አይችልም። ዛሬ እነዚህ እንዴት እንደሚሰሩ፣ ለምን እነዚህ እውነተኛ እንደሚመስሉ እና ለምን ሰዎች በሺዎች ዶላር እንደሚገዙ እነግራችኋለሁ። እስኪ ይህ ቪዲዮ ካዘነቃችሁ ላይክ አድርጉ። እነዚህ አይነት ቪዲዮዎችን ለማየት ሰብስክራይብ ያድርጉ። ሪቦርን ዶል ምንድን ነው? ሪቦርን ዶል የሚባለው በእጅ የተሰራ አሻንጉሊት ነው። እውነተኛ ሕፃን እንዲመስል በትክክል የተሰራ ነው። ይህ መደበኛ አሻንጉሊት አይደለም። አንዷን ብቻ ለመስራት አርቲስቶች ሰዓታትን፣ አንዳንድ ጊዜ እንኳን ቀናቶች ሊፈጅባቸው ይችላል። ይህ እውነተኛ ሰው ባህሪ ለማስመሰል እያንዳንዳቸው ትንሽ ዝርዝር በጥንቃቄ ይሰራል። ከቆዳ ቀለም፣ አይናቸው እስከ ከንፈሩ ለስላሳነት፣ ሁሉም ነገር አእምሮን ለማመን እስከ ከብድ ድረስ ይዘጋጃል። ሁሉም ነገር ከመጀመሪያ ከሲሊከን ወይም ከቪነል የተሰራ መሰረታዊ አሻንጉሊት ይጀምራል። ግን ይህ ጅማሬው ብቻ ነው። ከዚያ በኋላ አርቲስቶች በቆዳው ላይ ብዙ አይነት ቀለም ይቀባሉ። ትክክለኛ ሕፃን እንዲመስል ትንሽ የደም መስመሮች ቀይነት ይጨምሩበታል። ከዚያ ከባዱ ክፍል ፀጉር መትከል ነው። እያንዳንዱ ፀጉር አንድ በአንድ ተነጥሎ ይገባል። መጨረሻ ላይ ሲይዙት እንደ እውነተኛ ሕፃን እንደሚሰማ ውስጡ ክብደት ያለው ነገር ይጨምራሉ። እነዚህ ለምን ውድ ሆኑ ብላችሁ ሊገርማችሁ ይችላል። ይህም የሆነበት ለመስራት ጊዜ ይፈልጋል፣ ችሎታ ይጠይቃል። እያንዳንዱ ነገር በዝርዝር መሰራት አለበት። እነዚህ በፋብሪካ እንደሚሰሩ በፍጥነት አይሰሩም። እያንዳንዱ በእጅ በጥንቃቄ ይሰራል። አንዳንዶቹ ከ1000 ዶላር በላይ ያወጣሉ። የበለጠ እውነተኛ ከሕፃን ልጅ ጋር የሚመስል ዋጋው ይጨምራል። ሰዎች ለምን ይህን ይገዛሉ ብላችሁ ጥያቄ ሊፈጥርባችሁ ይችላል። ግን ሰዎች እነዚህ ለተለያዩ ምክንያቶች ሊጠቀሙ ይችላሉ። አንዳንዶች እንደ አርት እና እንደ ስዕል አድርገው ይጠቀማሉ። ሌሎች ለቪዲዮ፣ ለፊልም ወይም ለሶሻል ሚዲያ ይጠቀማሉ። ግን ለአንዳንድ ሰዎች ከዚህ በፍጹም የተለየ ነው። እነዚህ አሻንጉሊቶች አንዳንድ ጊዜ ለስሜታዊ ድጋፍ ይጠቀማሉ። ለምሳሌ ልጅ የሞተበት ሰው ወይም ብዙ ጊዜ ብቸኝነት የሚሰማቸው ሰዎች እንዳይደብራቸው ይህንን አሻንጉሊት በውድ ዋጋ ይገዛሉ። ይህንን ስትሰሙ መጀመሪያ እንግዳና ያልተለመደ ነገር ሊመስል ይችላል፣ ግን ለአንዳንድ ሰዎች እውነተኛ እገዛ ነው። ለምን ብዙዎች ከቻይና ይመጣሉ? ቀላል መልስ ነው። ቻይና ከዓለም ትልቁ ማምረቻ ማዕከላት ካሉት ሀገራት ውስጥ አንዱ ናት። ምርቶቿን ወደ ተለያዩ ዓለም ትልካለች። ከነዛ ውስጥ አንዱ ይህ አሻንጉሊት ነው። አይ ቻይና የማትሰራው ስራ የለም። አሁን ለእናንተ አንድ ጥያቄ አለኝ። አንድ ቪዲዮ ላይ ሁለት ህፃናት አሳያችኋለሁ። አንዱ እውነተኛ ህፃን ነው፣ ሌላው ደግሞ ሪቦርን ዶል ነው። ልዩነቱን መለየት ትችላላችሁ? ልዩነቱ ከታያችሁ ኮሜንት ላይ ጻፉ። ስለዚህ ቀጣይ ጊዜ በኢንተርኔት ላይ ህፃን ሲያዩ ወዲያውኑ አትመኑ። ምክንያቱም ህፃን ልጅ የሚመስል ግን ደግሞ ትክክለኛ ህፃን ልጅ ያልሆነ ልታዩ ስለምትችሉ። በእውነት በአካል ብታዩት መለየት ትችላላችሁ። ቪዲዮ ከወደዳችሁ ላይክ አድርጉ። ለተጨማሪ ሁኔታዎች ሰብስክራይብ አድርጉና ተከታተሉ።